ቲምወርክ አይቲ ሶሉሽን እናንተ ካሳደጋችኋቸው ከዚሁ ማህበረሰብ የተመሰረተ ድርጅት ነው። የውጭ ድርጅት አይደለም። ነገር ግን በአጭር ጊዜ በኢትዮጵያ በሁሉም ክልሎች ላይ ተስፋፍቶ የህዝቡን ችግር እየቀረፈ ያለ ድርጅት ነው ማለት ነው። ቲምወርክ አይቲ ሶሉሽን ለምን ቲምወርክ ተባለ? ስለዚህ ቲምወርክ እንዲመሰረት ተአምር የሚመስል ሀሳብ አለው። በመጀመሪያ ከአንድ ገጠር ቀበሌ የመጣ የአርሶ አደር ልጅ ነው የመሰረተው ማለት ነው። ይህ ድርጅት እንዴት ተመሰረተ? መስራቹ እስከ 12ኛ ክፍል እስከ ዩኒቨርሲቲ ድረስ ሲማር ረዳትም አልነበረውም። ስለዚህ ምስራቅ ጎጃም ዞን ተወለደ። በምዕራብ ጎንደር ዞን ባሉ ኢንቨስተሮች የቀን ስራ እየሰራ ተማረ። ስራ እየሰራ መማሩ ብዙ አሳሳቢ ሳይሆን 12ኛ ክፍል ጨርሶ ዩኒቨርሲቲ ከገባ በኋላ 2 ዓመት የሶፍትዌር ኢንጂነሪንግ ትምህርቱን እየተከታተለ ያለ እነዛን ተቋቁሞ ያሳለፋቸውን ፈተናዎች ለመቋቋም እጅግ አዳጋች ፈተና ደረሰ። ይህ አዳጋች ፈተና ምንድን ነበር? መስራቹ ከአንድ እስከ 12ኛ ክፍል ሲማር ሐምሌና ነሐሴን ክረምት ላይ የቀን ስራ ስለሚሰራ በጋ ላይ ትምህርቱን ይማራል። ትምህርቱን ሲማር ውጤታማ ነው። ነገር ግን 2012 ላይ ሲደርስ ምን ተፈጠረ? በዓለም በፈጣን ሁኔታ ዓለምን እያናወጠ የነበረው የኮሮና ቫይረስ መጣ ማለት ነው። ስለዚህ ይህ ኮሮና ቫይረስ ምን አደረገ? የካቲት ላይ የዩኒቨርሲቲ ተማሪዎች ሁሉም የኢትዮጵያ ዩኒቨርሲቲ ተማሪዎች ሲመለሱ ራሱን ሲያስተምር የነበረ ልጅ የሚሄድበት ቦታ አልነበረውም። ምክንያቱም በጋ ነው። በማዕከላዊ ጎንደር ዞን ያሉ ኢንቨስተሮችም አይሰሩም። በዛ ሰዓት የቀን ስራ አይሰራም። ስለዚህ ምን ተደረገ? ባለኝ አቅም ምንድን ነው ማድረግ የምችለው ወደሚል ጥያቄ ገባሁ ማለት ነው። ምንድን ነው ማድረግ የምችለው? በጋ ነው፣ ቤተሰብ መሄጃ ቤተሰብ የለም። ስለዚህ ምን መደረግ አለበት? የሶፍትዌር ኢንጂነሪንግ ተማሪ ነኝ። ሁሉም የኢትዮጵያ ተማሪዎች ወደ ቤታቸው ስለገቡ ለእኔ አንድ የቢዝነስ ሴንተር ተፈጠረ ማለት ነው። ምን ተፈጠረ? ዲጂታል ላይብራሪ መመስረት ነበረብኝ። ምክንያቱም ሁሉም ተማሪዎች ከትምህርት ገበታቸው ተፈናቅለዋል። ስለዚህ ምን መመስረት ነበረበት? የመጀመሪያው የቲምወርክ አይቲ ሶሉሽን ፕሮዳክት ዲጂታል ላይብራሪ እንደ ኢትዮጵያ ተመሰረተ ማለት ነው። ልክ በዚህ ዲጂታል ላይብራሪ ቆይታ ላይ ቅድም ክቡር አቶ ዳንኤልም ሲያነሱት እንደነበረው እጅግ በጣም ብዙ መረጃዎች ሲጠፉ አየን። ብዙ መረጃ ጠፍቷል። ስለዚህ ያን መረጃ ዲጂታላይዝ ማድረግ ከዩኒቨርሲቲ እንደወጣ የሶፍትዌር ዲቨሎፐሮች ተቀጠሩ ማለት ነው። እነዚህ የሶፍትዌር ዲቨሎፐሮች የመንግስት ሰራተኞችን መረጃ ማዘመን ሲስተም ሰሩ። በመንግስት ሰራተኞች መረጃ ማዘመን የደቡብ ወሎ ዞን ከልብ ማመስገን እወዳለሁ። ከአማራ ክልል ግንባር ቀደሙ የደሴ ከተማ አስተዳደርና የደቡብ ወሎ ዞን ነበር 100%። በመጀመሪያ ደረጃ እድሉን የሰጠነው ምስራቅ ጎጃም ጎንደር ላይ ነው፣ እውነቱን ለመናገር ማለት ነው። የመጀመሪያውን የሰጠን የመጀመሪያው እድል የተሰጠው ምስራቅ ጎጃም ጎንደር ነው። ከዛ ደቡብ ወሎ፣ ሰሜን ወሎ ግን 100%። ሰሜን ወሎ 12 ወረዳ አለ በዞኑ 12ቱም ወረዳ 100% አሰራ። ደቡብ ወሎ 20 ወረዳዎች አሉ፣ 20 ወረዳ አሰራ። ደሴ ከተማና ኮምቦልቻ ከተማ ትምህርት መምሪያዎች ሁለቱም አሰሩ። የአማራ ክልል ትምህርት ቢሮ፣ የአማራ ክልል ሲቪል ሰርቪስ ኮሚሽንና ከተማና መሰረተ ልማት እናቶ ሱሌማን እንዲሁም እናቶ ተስፋዬ በባለፈው እናቶ ጀማል በነበሩበት ደሴ ላይ የአማራ ክልል ሙሉ ከክልል እስከ ወረዳ ያሉትን ሰብስበን ፕሮግራማችን ደሴ ላይ የ3 ዓመት ቆይታችን አስመረቅን ማለት ነው። ስለዚህ ከዛ በመቀጠል ምንድነው የሆነው? በሲቪል ሰርቪስ በትምህርት ያለው እንደጨረስ ወደ ከተማ ልማት ስንገባ በኦሮሚያ ክልልና በደቡብ ክልል ያሉ ሌሎች ክልሎችም ማስፋፋት ጀመርን። አሁን አዲስ አበባ ላይ ኃላፊነቱ የተወሰነ የግል ማህበር ሆኖ እንደ ኢትዮጵያ የመጀመሪያው ሶፍትዌር ካምፓኒ ሆኖ በመተማ ካደገው ልጅ አዲስ አበባ ውስጥ ግንባር ቀደም ሶፍትዌር ካምፓኒ ሆኖ ታዩታላችሁ ማለት ነው። ይህንን ደግሞ ያደረግነው ምንድነው? በ2018 በመላው ኢትዮጵያ ያሉ ክልሎችን አደርሰን 2019 ላይ በአፍሪካ ሀገራት እንሄዳለን ነው። ዴቨሎፐሮቻችንም አሁን ደግሞ ያሉ ቤተሰቦችም እጅግ በጣም ኤነርጄቲክ ናቸው። በእርግጠኝነት 2019 ላይ በአፍሪካ ሀገራት እንሄዳለን። የተሰሩ ፕሮዳክቶች መካከል ምን ያህል ችግር ቀራፊ ነው? አላማችን ምንድነው? 2 ዋና ዋና አላማዎች አሉት። የመጀመሪያው የማህበረሰቡን ችግር በዲጂታል ሲስተም መፍታት ነው። በዲጂታል ሲስተም አይፈታልኝም ማለት አይቻልም። ቅድም ክቡር አቶ ዳንኤል ሲናገሩ ነበር። አሁን ወደ ሶፍትዌር አለመግባት አይቻልም፣ መብት አይደለም። አሁን ወደ ዲጂታላይዜሽን አለመግባት መብት አይደለም። እኔ አለመግባት እችላለሁ ብንል ከጨዋታ ውጭ ሆነን አኳኋናችን ይከፋል እንጂ አማራጭ አይደለም። እስካሁን ነው የነበረው። ምክንያቱም በብዙዎቻችን ላይ ምን አለ? አርቲፊሻል ኢንቴሊጀንስ ይመጣና
ስራችን ይቀማናል የሚል ስጋት አለ አይደለ? አዎ ይመጣል። አርቲፊሻል ኢንቴሊጀንስ ሲመጣ ግን ቴክኖሎጂ ነክ ለሆኑ ሰዎች በጣም ብዙ የስራ መስኮችን ይይዝና ሁሉም ስራ አጥ የስራ መስክ እንዲከፈትለት ያደርጋል ማለት ነው። ስለዚህ ወደ ቴክኖሎጂ የሚሄዱ ሰዎች ወደ ሀብት ማማ እየወጡ ሲሄዱ ከቴክኖሎጂ የሚርቁት ደግሞ ወደ ታች ይሄዱና ልዩነቱ አሁን ከከፋው ህይወት ሊወሳሰብ ይችላል ማለት ነው። ከምን ስንርቅ? ከዲጂታል ኢንቨስትመንት ስንርቅ። ወደ ዲጂታል ኢንቨስትመንት የምንመጣ ከሆነ ስራ አጥ የሚባለው ነገር አይኖርም። ምክንያቱም ከዜሮ ጀምሮ አሁን ላይ በአዲስ አበባ ከፍተኛው ቲምወርክ አይቲ ሶሉሽን የሶፍትዌር ካምፓኒ የደረሰው መስራቹ ህይወት ምን እንደሚመስል ስራ እንዴት እንደሚፈጠር በትክክል በፕሩፍ በተመሰከረ ኤክስፐሪመንት አረጋግጠነዋል። የስራ አጥ ቁጥር ሳይሆን በጣም ብዙ ስራዎች እያሉ የሚሰራ አካል ነው የሌለ። ለምን ስራ የለም የተባለ ቅጥር የለም ነው የተባለው እንጂ ስራ አይደለም። ስራ በጣም ብዙ ስራ አለ። ሁሉም ግን እየተማረ ያለው ጄኔሬሽን ቅጥር ላይ ስለሆነ ስራ የለም ይባልና የማይገናኙ ነገሮች በተቃራኒ አቅጣጫ እየሄዱ ይኖራሉ ማለት ነው። ስለዚህ ወደ ዲጂታል ኢንቨስትመንት መምጣት ግዴታ ሆኖ የዚህን ማህበረሰብ ችግር መፍታት የቲምወርክ አይቲ ሶሉሽን ዋና ዓላማ ነው። ለምን የተነሳበት ቦታ ምስራቅ ጎጃም ተወልዶ ነፍስ ገበያ የሚባለው ቦታ ላይ እየሄደ ያደገ ልጅ ነው ብያቸዋለሁ። ነፍስ ገበያ ምዕራብ ጎንደር ያላችሁ ካላችሁ ታውቁታላችሁ። ምን ማለት ነው? እንደዚህ አይነት ቦታ ለምን ትሄዳለህ ሲባል ምንም እንትን አይሰጠኝም እሄዳለሁ። አሁን ላይ ግን በቲምወርክ ህይወታቸው የተስተካከለ በጣም ብዙ ወጣቶች አሉ። መስራቻውን እየሰራ አይደለም። ለቲምወርክ የሚሰራውን በጣም ብዙ የቲሙ አባል አለ። በየትኛውም ክልል ብትሄዱ ሲዳማ ክልል ላይ፣ ኦሮሚያ ክልል ላይ ሁሉም ቋንቋ አፋን ኦሮሞ ተናጋሪ፣ ትግረኛ ቋንቋ ተናጋሪ ሁሉም ሰራተኞች አሉ እኛ ጋር። ምክንያቱም በአጭር ጊዜ በኢትዮጵያ አንድ ካምፓኒ ከፍተን የስራ አጡን ቁጥር መቀነስና ስራ ፈጣሪ ወጣቶችን የማውጣት ህልም ስላለ ማለት ነው። ስለዚህ የማህበረሰቡ ችግር ከፈታን ከሱ ቀጥሎ የሚመጣው ምንድነው? ወጣቱ የራሱን ስራ ፈጠራ ላይ ትኩረት አድርጎ መስራት መቻል አለበት። የቲምወርክ ዋና ዓላማ ይሆናል ማለት ነው። ችግሩ ከተፈታ ወጣቱ የራሱን ስራ መፍጠር መቻል አለበት። ይህ ለማን ይነገራል? ደጋፊ ቤተሰብ የለኝም ለሚለው ቤተሰባችን እናደርሰዋለን ማለት ነው። እዚህ ላይ ያሉ ሳይክሎችን ስታዩቸው እነዚህ ሳይክሎች ስታዩቸው ምንድነው የሚያሳያቸው? የመጀመሪያው የቲምወርክ መስራች አሁን ላይ ከ30 በላይ ሰራተኞች አሉትና በወር ከ300 ሺህ ብር በላይ ሳላሪ ወጪ የሚያደርግ ድርጅት ትናንት የትብብር ደብዳቤ ለዶርም ተጽፎለታል። የሚማርበት ዶርም የሌለው ሆኖ ተጽፎለታል። ሁለተኛ ላይ የምታዩት ውጤቱ ሲያስመዘግብ ፎር ወይም ስትሬት ወይም ደግሞ አንደኛ ደረጃ እንጂ ሁለተኛ ሶስተኛ ደረጃ የሚባለውን የቲምወርክ መስራች አያውቅም። እየተማረ በውጤቱ ውጤታማ ሆኖ ያደገ ልጅ ነው ማለት ነው። ቀጣይ ሰከንድር ላይ እጅግ መስፈንጠሪያው ስኬት ሲመጣ ኮሮና ሙሉ በሙሉ ችግሩን እንትን ሲለው ሲያወሳስበው ወደ የት ሄደ? ወደ ስኬት ማማ ተስፈንጥሮ ወጣ ማለት ነው። ከዛስ አዲስ አበባ የካ ክፍለ ከተማ ላይ የምታዩት ህንፃ ቲምወርክ አይቲ ሶሉሽን ቢሮ ያለበት ህንፃ ነው። ስለዚህ የትብብር ደብዳቤ የካ ክፍለ ከተማ ሶፍትዌር ካምፓኒ ያለበት ቢሮ ምን ያህል ሳይክሎች እንዳሉ እዩት። ረዳት ኑሮኝ አይደለም ወይም ደግሞ አጋዥ አይዞ ያለኛ አካል ኑሮ አይደለም። የውስጥ ኢነርጂ ብቻ ነው ይህን ሳይክል የተጓዘው ማለት ነው። የውስጥ ኢነርጂ። ስለዚህ ይህንን እኔ ማድረግ ከቻልኩ ሌሎች ወጣቶችም ይህን ማድረግ እንደሚችሉ እኔ 100% አምናለሁ ማለት ነው። ቤተሰብ የለኝም፣ ገንዘብ የለኝም፣ እውቀት የለኝም፣ አይሰራም። በእኛ ቤት ይህ አይሰራም። የሚደግፍ ቤተሰብ ካለ እኔም ብጠይቁኝ ልጁን የሚያዳክመው ቤተሰብ ነው ብዬ አምናለሁ። እኔ እንደዛ ነው ማምነው። ብር የሚሰጥ ይህን አድርግ ብሎ ምክር ሊሆን ይችላል። ገንዘብ የሚሰጥ ቤተሰብ ካለ ልጁን ሸዋ የሚያደርግ ወይም ደግሞ ልጁን የሚያዳክም እንጂ ለልጁ ስኬታማ የሚሆን አይነት ሂደት ስላልሆነ ማለት ነው። ይህ ወጣት እንደዛ አይነት ስኬትን መፍጠር ከተቻለ ወደ ቅጥር የምንመጣው ምን ሆነን ሊሆን ይችላል? ተለምነን ይሆናል ማለት ነው እንጂ ለምነን አይደለም ወደ ቅጥር መሄድ አለብን። ዋና ዓላማችን የሚሆነው ይህ ነው ማለት ነው። ስለዚህ ቲምወርክ አይቲ ሶሉሽን ከሰራቸው ፕሮዳክቶች መካከል ምን ናቸው? ከዲጂታል ላይብራሪ በመቀጠል እንደ አማራ ክልል የመምህራን መረጃ ማዘመን ሲስተም፣ የመምህራን ዝውውር፣ የደረጃ እድገት ይህንን የሚሰራ አንድ ሲስተም ተሰራ ማለት ነው። ደቡብ ወሎ ላይ ለጋምቦ ወረዳ ተጀመረ። ከዛ ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ 100% አጠቃለው። ጎንደር አሁን 90%፣ ማዕከላዊ ጎንደር 90% ገብቷል። አሁን ሲዳማ ክልል፣ ጉራጌ ዞን፣ ጋምቤላ ላይ ጀምረናል። ይህ ሲስተም ምንድነው የሚሰራው? የመምህራን መረጃ ማዘመን ሲባል ምንድነው የሚሰራው?
ሰርቨር ላይ ይቀመጣል። ቴሌ ሰርቨር ላይ ይቀመጥና መምህሩ የራሱን መረጃ በእጅ ስልኩ ነው የሚያየው ማለት ነው። ለምንድነው ደሞዝ ተጨምሮልኛል ወይ ብሎ ጽህፈት ቤት የሚመጣው? እሱ ነገር ነው እኮ አሁን የሚቀረው። ወደ ዲጂታላይዜሽን እንድንመጣ ግዴታ የሚሆነው እኮ እሱ ነው። ባለሙያ ጽህፈት ቤት ሆኖ ይሰራል፣ ደረጃ እድገት። መምህሩ ደግሞ በእጅ ስልኩ ባለበት ቦታ ሆኖ መረጃውን ይከታተላል። ጡረታ የሚወጣ ከሆነ ሲስተሙ ጡረታ ወጥቷል ብሎ ኖቲፋይ ያደርገዋል፣ ጡረታ ይወጣል። ምንም አይነት ከባለሙያ ጋር የሚያጋጨው ነገር የለም ማለት ነው። የዝውውር የስራ ልምድ ራሱ ሲስተሙ ፕሪንት ያደርግና የስራ ልምድ ይሰጠዋል። ስለዚህ ከባለሙያ የሚጠበቀው ምንድነው? ቲተርና ማህተም ብቻ ነው ሊሆን የሚችለው። የስራ ልምድ ሲስተሙ ነው ፕሪንት የሚያደርገው ሙሉ። አሁን 100% ያጠናቀቁ አሁን ሌላ ክልል ነው ያለ ነው ባይዘው። በመምህራን ሲስተም አማራ ክልል ወጥተናል። ምክንያቱም 3 ዓመት ፈግተናል። ሌሎች ላይ ተደራሽ አድርገን ወደ ሌሎች ሀገራት መሄድ አለብን። ይሄ ዲጂታላይዜሽን ኢንዱስትሪያላይዜሽን ወደ ዲጂታላይዜሽን የሚመጣበት ግዴታ የሚሆን ያልኳችሁ አሁን የቦታ ጉዳይ ውስጥ ነው። አክሱም ላይ የኔን ሲስተም ለመዘርጋት ትግረኛ ቋንቋ መናገር ወይም ደግሞ ትግራይ ክልል ማውቅ አይጠበቅብኝም። ቤት ዶርም ውስጥ ሆኜ አክሱም ላይ ዘረጋዋለሁ ሲስተሙ። ወይም ደግሞ ሱዳን ላይ ለመዘርጋት አረበኛ ተናጋሪ መሆን አይጠበቅብኝም። ዲጂታላይዜሽን ማለት እሱ ነው። ቦታ አይወስነንም ማለት ነው። ባለበት አንድ ሩም ላይ ሆነን ስኬታማ መሆን ይቻላል። ስለዚህ በአጭር ጊዜ ለማድረስ ደግሞ ፍቃደኛ የሆኑትን አድርሶ መሄድ ያስፈልጋል ማለት ነው። ይህ የመምህራን መረጃ ማዘመን ሲስተም ከተሰራ ሲቪል ሰርቪስ ሰራተኞች መረጃ ማዘመን ተሰራ። አሁንም ደቡብ ወሎ 100% ባይዘወይ ቲምወርክ አይቲ ሶሉሽን ከአዲስ አበባ ደሴ ላይ ፕሮግራሙን ያደረገው ደቡብ ወሎ 3 ሲስተሞች 100% ስላጠናቀቀ ነው። ከተማና መሰረተ ልማት እያጠናቀቀ ነው። አሁን ትምህርትን አጠናቋል፣ ሲቪል ሰርቪስ አጠናቋል። ቅርንጫፍ ከፍተናል ደሴ ላይ። አሁን ዋና ቢሮአችን አዲስ አበባ ብራንች፣ ባህር ዳርና ደሴ ነው ያለን ብራንች። ነገ ላይ ደግሞ ጅማ የሚፈጥን ከሆነ ወይ መቀሌ የሚፈጥን ከሆነ መቀሌ እንላለን ማለት ነው። ስለዚህ ሁለተኛው የሲቪል ሰርቪስ ሰራተኞች መረጃ ማዘመን 100% የደረሰው አሁንም ደቡብ ወሎ ነው። ሰሜን ሸዋ 95% ደርሷል። በሲቪል ሰርቪስ አጠናቀዋል አሁን ኦልሬዲ ሰሜን ሸዋ። ቀጣዩ የከተማና መሰረተ ልማት ሲስተም ዴቨሎፐሮቹ ከአዲስ አበባ መጥተዋል። እነሱ ያሳያቸዋል ሲስተሙ ምን ነው የሚሰራ የሚለውን ነገር እነሱ ያሳያቸዋል፣ በተግባር ያሳያቸዋል ማለት ነው። ሰዓት የሚወስድበት አይኖርም። ስለዚህ የከተማና መሰረተ ልማት ሲስተም ላይ ባለይዞታዎች እንዴት ነው መረጃቸውን መከታተል የሚችሉት የሚለውን ነገር የሆነ ኖቲፋይ ክፍያ ሲደርስ ካርታ ዝውውር ለምንድን ነው ባለሙያ አሁን እነዚህ የሚሰራቸው ነገሮች በወረቀት ወይም ደግሞ በጉልበት የሚሰራቸው ነገሮች ይቀራሉ። ዲጂታላይዜሽን ነው። ከኢንዱስትሪያላይዜሽን እየወጣ ዲጂታላይዜሽን እየገባ ነው። ለዲጂታላይዜሽን እጃችን አንሰጥም ስንል ደግሞ አሁንም ለሌሎች ያደጉ ሀገራት እጅ ሰጥተን የምንኖር ይሆናል ማለት ነው። ከአሁኑ ከታገልንስ ለዲጂታላይዜሽን አሁን ፈጣን ከሆን ቻይናን ማየት ይቻላል። ቻይና በ1960ዎቹ ከዓለም በጣም ድሃው ሀገር አልነበረች? እንደዛ ነው ተመልሼ ያየሁት። ዲጂታል ኢንቨስትመንት ስትጀምርስ አሜሪካን አሁን እያሰጋች ያለች ሀገር ሆነች ማለት ነው ቻይና። ስለዚህ ለዲጂታል ኢንቨስትመንት የምንሰጥ ከሆነ በአጭር ጊዜ ስኬታማ እንደምንሆን ሙሉ በሙሉ እርግጠኛም ስለሆን፣ ምክንያቱም በጣም ኤክሰስ የሆኑ ሲስተሞች ይሰራሉ። ፋይናንስ ሲስተም በፋይናንስ በማህበራት በየወረዳው በየተቋማት ያሉ የማህበራት ፋይናንስ ሲስተም እሱ በእኛ ድርጅት የተሰራ ሲስተም ነው ማለት ነው። ሁለተኛ ደረጃ ላይ እስከ ዩኒቨርሲቲ አንድ ተማሪ አንድ መሰናዶ እዚህ ካለ ሰመራ ሄዶ ቢቀጠር ሰመራ የሚቀጥረው ድርጅት እዚህ መሰናዶ ላይ ቼክ ማድረግ መቻል አለበት። ወረቀት አይሰራም። አሁን እኛ ላይ ለምሳሌ የሚቀጠር ሰራተኛ ምናምን እሱ ምንም አይጠቅመንም። እስኪል አለው የለውም ነው። እዚህ ትምህርት ቤት ተምሯለሁ የሚለውን ነገር ሰመራ ያለው ቀጣሪ ድርጅት በስልኩ ይገባና ክፍያ ካለው ለዚህ ትምህርት ቤት ይከፍልና ያያል ማለት ነው። ስለዚህ ልጁ ምን ያህል አቴንድ አድርጓል፣ ትምህርቱ ላይ ምን አይነት ልጅ ነው ለኛ ይሆነናል የሚለውን ነገር በሲስተም ቼክ ያደርጋል። የቱ ነው የትኛውን ቦታ ቢቀጠር ጉራጌ ዞን ከሆነ ወይም ጅማ ከሆነ ጎንደር የተማረውን ልጅ በቀጥታ ቼክ ማድረግ መቻል አለበት። እንዲሁም ግሬዲንግ ሲስተም እና የትራንስክሪፕት የተማሪዎችን ውጤት የሚሰራ ሲስተም ሌላኛው ፕሮዳክታችን ነው ማለት ነው። ሌላ የግል ድርጅቶች ዌብሳይትና አፕሊኬሽኖችን የሚሰራ ድርጅት ነው። ቲምወርክ አይቲ ሶሉሽን የራሱን የቻለ ዌብሳይት አለው። ቲምወርክ አይቲ ሶሉሽን ብላችሁ ስትገቡ አሁን በማንኛውም ማህበራዊ ሚዲያ ዩቲዩብ ላይ ብትገቡ፣ ቲክቶክ ላይ ብትገቡ፣ በዌብሳይት ላይ ብትገቡ ቼክ ማድረግ ትችላላችሁ ምን ያህል እንቅስቃሴ እያደረገ ነው። ምክንያቱም የኛም ብልጠት አንድ ምስጢር ልንገራችሁና እጨርሳለሁ። የኛ ብልጠት መጀመሪያ ላይ የማህበረሰቡን ችግር መፍታት ላይ ትኩረት ማድረጋችንና አብዛኛው ማህበረሰብ ፕሮጀክቱን ሲሰራ ብር ለማግኘት መስራቱ እኛን በአጭር ጊዜ ውጤታማ እንድንሆን አድርጎናል። በነፃ አገልግለናል። እውነቱን ለመናገር ከባህር ዳርና ከአዲስ አበባ ጎንደር ከ10 ጊዜ በላይ ተመላልሻለሁ። ከባህር ዳር ማለት ነው። ከባህር ዳር ከአዲስ አበባ ጎንደር ትምህርት መምሪያ፣ ጎንደር ማዕከላዊ ጎንደር ዞን ወረዳዎች እስከ አይከል ከተማ ድረስ
የትኞቹም እዚህ ዞን ባሉ ወረዳዎች ተመላልሰሻል። ያን ጊዜ ምንድነው ችግሩ እንደሚያበላ በደንብ አይቼዋለሁ። ማህበረሰቡ ስላልገባው እንጂ እንደሚያበላው በትክክል አይተነው ስለነበረ በኋላ ላይ ግን አሁን ላይ በብዙ ስኬት እያስመዘግብ እንገኛለን ማለት ነው። እንግዲህ ቲምወርክ አይቲ ሶሉሽን አመሰራረቱ ይሄን ይመስላል። አመሰግናለሁ።